በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የአገሪቱ ፖሊስ አስታወቀም። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን በአንድ ቤት ውስጥ ተቆልፎባቸው መገኘታቸውን የአገሪቱ ፖሊስ ነው ያስታወቀው። በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44 ኢትዮጵያውያን በሕገ ወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀሩም ሲል ፖሊስ ገልጿል። ትላንት ሚያዝያ 23 ቀን 7 ሰዓት ተኩል አካባቢ የአንድ ቤት ግቢ ውስጥ አጠራጣሪ ድምጽ በመሰማቱ ፖሊስ ኦፕሬሽኑን በማካሄዱ የአገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማድረግ አስነብቧል። የከተማዋ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያኑ ተቆልፎባቸው መገኘታቸውን ዘገባው አመላክቷል። አንዱ ብቻ በተሰባበረ እንግሊዝኛ ከፖሊሶች ጋር ለመነጋገር መሞከሩን የጠቆመው ዘገባው ኢትዮጵያውያን መሆናቸውን ለፖሊስ መግለጹን አስታውቋል። በግቢ ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው፣ ከተቆለፈባቸው ክፍል እንዳይወጡ መደረጋቸውንና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስ እንኳን እንደሌላቸው አስታውቋል። ባሳለፍነው ዓመት 2016 ዓ.ም ሐምሌ ወር ላይ የደቡብ አፍሪካ ፖሊስ ኢሰብአዊ በሆነ ሁኔታ ታግተው የነበሩ ናቸው ያላቸውን 90 ኢትዮጵያውያን አስለቅቄያለሁ ሲል መግለጹን የተመለከተ ዘገባ ማቅረባችን ይታወሳል። ኢትዮጵያ ለአፍሪካ ሀገራት በኒኩሌር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ አባል ሀገራት በኒኩሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢንጂነሪንግ ኤጀንሲ መመረጧን የኢኖቬሽን ቴክኖሎጂ ሚኒስቴር አስታውቋል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒኩሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰውም የኢኖቬሽን ቴክኖሎጂ ሚኒስቴር ዓለም አቀፍ የአቶሚክ ኢንጂነር ኤጀንሲ በቻይና የመንግስት ዩኒቨርሲቲ እንዲሁም በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት ምክክር መድረክ ነው። ስምምነቱ በኢትዮጵያ የኒኩሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኒፋክቸሪንግ እና በሌሎችም ዘርፎች ላይ አቅም በመፍጠር ተጠቃሚነትን ለማረጋገጥ ያለመ መሆኑን ኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስቴሩ በለጠ ሞላ በኢትዮጵያ የኒኩሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፈ ብዙ ድርድሮችን ተደርገውና የማስተናገድ አቅሟ ከግምት ውስጥ ገብቶ እንደሆነ ገልጿል። በኢትዮጵያ የኒኩሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪ አስፈላጊ ግብዓቶችና ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ በቻይና መንግስት በኩል ድጋፍ እንደሚደረግ ቃል ተገብቷል። መንግስት ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን እንደገና እንዲያጤን ኢሰመኮ ጠየቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ ሐሙስ ሚያዝያ 23 ቀን የሚከበረውን ዓለም አቀፍ የሰራተኞች ቀንን አስመልክቶ ትላንት ሚያዝያ 21 ቀን ባወጣው መግለጫ መንግስት ከሰራተኞች ደሞዝ ላይ የሚደረጉ ተጨማሪ ቅነሳዎች እንደገና እንዲያጤን ጠይቋል። ኮንፌዴሬሽኑ ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ጭማሪ ቅነሳዎችን በዝርዝር ባያስቀምጥም በህዝብ ተወካዮች ምክር ቤት ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ ማቅረቡ ይታወሳል። ከነዚህ ቅነሳዎችም እየጨመረ የመጣው የኑሮ ውድነትና ዝቅተኛ የደሞዝ ክፍያን ተከትሎ የሰራተኞችን የኑሮ ጫና የበለጠ ያባብሳል ሲልም አስጠንቅቋል። ከእጅ ወደ አፍ የሚኖሩ ሰራተኞችን የኑሮ ውድነትን መቋቋም እንደማይችሉና በአሁኑ ሰዓት ዝቅተኛ ደሞዝ ራሳቸውና ቤተሰቦቻቸውን ለመደገፍ እየተቸገሩ ነው ሲል በአጽንኦት ገልጿል። ኢሰመኮ ምንም እንኳን እነዚህን ቅነሳዎች ዝርዝር ሁኔታ ባያብራራም እንዲህ ያሉት እርምጃዎች የሰራተኞችን የኑሮ ጫና የበለጠ እንደሚያባብሱ በመግለጽ መንግስት ዳግም እንዲያጤነው አስጠንቅቋል። ኮንፌዴሬሽኑ ይህንን ያለው መጋቢት 9 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ባቀረበው አዲስ ረቂቅ አዋጅ የመንግስትም ሆነ የግል ዘርፍ ሰራተኞች ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ ማቅረቡን ተከትሎ ነው። ረቂቅ አዋጁ የኢትዮጵያ የአደጋ ስጋት አመራር ኮሚሽን ራሱን የቻለ የፌዴራል አካል አድርጎ ለማቋቋም እንዲሁም ከሰራተኞች ደሞዝ አስተዋጽኦ፣ ከፋይናንስ ተቋማት የሚገኝ አገልግሎት ክፍያና በተለያዩ እቃዎችና አገልግሎቶች ላይ የሚጣል ግብርን ጨምሮ የተለያዩ የገንዘብ ምንጮችን ለመዘርጋት ያለመ ነው። በተጨማሪም ኢሰመኮ መግለጫውን ከረጅም ዓመታት በፊት በወር 600 ብር እና ከዚያ በታች ደሞዝ ተከፋይ የሆኑ ሰራተኞች ከስራ ግብር ነፃ
የተደረጉበት ሁኔታ በዚያን ጊዜ የነበረውን ወቅታዊ የገበያ ሁኔታ ግምት ውስጥ ገብቶ እንደነበረ ገልጾ አሁን ግን ከግብር ነፃ የተደረገ የብር መጠን ካለው የዋጋ ንረት ጋር ስለማይመጣጠን ከግብር ነፃ የሚደረግ አነስተኛ ወርሃዊ ደሞዝ መጠን ወደ ላይ ከፍ እንዲደረግ አክሎ ጠይቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም